السلام عليكم ورحمة الله وبركاته ودنا የተከበራችሁ እስማኤል ፈርኒቸር ቤተሰብ እንዲሁም የሃዊና የስሚ ቤተሰብ እንዴት ናችሁ ሀባይብ? በጣም ከብዙ መጥፋት በኋላ እንግዲህ ዛሬ መጥቻለሁ። ዛሬ በጣም ቆንጆ እቃዎችን ነው ማሳያችሁ። እንግዲህ ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። ላይክ እንዳይረሳ። ጠፍቻለሁ ቻናላችን ተመቷል ሲሉ ግን ቲክቶክ ላይ ነው የምሰማው። እንግዲህ ዩቲዩብ ምን እንደሚባል አላቅም። እናንተ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ለሁሉም ተደራሽነት እንዲኖር አድርጉልኝ። እሺ ሀባይብ እንግዲህ ዛሬ እንደምትመለከቱት ጽድት ያለ የባለቤቴን እቃ ነው ዛሬ ማሳያችሁ። እንግዲህ በጣም በእረፍት ሰዓቱን ተጠቅሞ እንግዲህ ውብ አድርጎ ሰርቶላችኋል። ከብዙ መጥፋት በኋላ ብንመጣም በጣም ቆንጆ እቃዎችን ነው ይዘንላችሁ የመጣ ነው። እነዚህ ክችኖች 3 በ3 ናቸው ማለት ነው። 3 ሜትር ክችን ናቸው። ቀለማቸው እንግዲህ የመኪና ቀለም ነው። እንደምታዩት የሚበራ ቀለም ነው። በጣም ነው የሚያምረው። በነገራችን ላይ ይሄ ደግሞ ክችን ውስጥ ሲሆን ቆሻሻ ይመቻል ባህሪም ስላለው በጣም ቆንጆ ነው። እስከ ጄታው ድረስ ለክችን ይመጥናል ያልነውን ነው ማለት ነው። ቪዲዮአችን ላይ ደግሞ ከፋፍተንም በደንብ እናሳያችኋለን። ይሄ ግን እንደምትመለከቱት በጣም ቆሻሻን ይችላል። በጣም ቆንጆ ከለር ነው። ማብሪያት የለም። አሁን ቤት ውስጥ ነው የምንቀርጽላችሁና ሻን ያደርጋል። ፀሐይ ላይ ቢወጣ የማብረቅረቅ ባህሪ ያለው እንደ ልባችሁ የምትወለውሉት ነገር ነው። እንግዲህ የኛ ቤት እቃ ስትመጡ ከኤችዲኤፍ የማይተናነስ ነው ማለት ነው። ልስላሴው በጣም ደስ ይላል። ምንም አይነት ጨርቅ ተጠቅማችሁ ስትወለውሉ ፎጣዎችን የመያዝ ባህሪ የለውም። ልስልስ ያለ ስለሆነ ጽድት ይላል ማለት ነው በቀላሉ እና ይሄንን ይመስላል። እንግዲህ እንደዚህ ክችናችሁ ሰፋ ያለ ይሄን መጠቀም ትችላላችሁ። የተለያዩ እቃዎችን እነዚህ የተለያዩ ምንቀንሳቸው ቅመማችን እዚህ መሃሉ ላይ ማስቀመጥ ይችላል። ዳርና ዳር ሰሃኖችን የምትፈልጉትን ነገር መጠቀም ትችላላችሁ ማለት ነው። የሁለት ሰው እቃ ነው ዛሬ ማሳያችሁ። ተመሳሳይ ነው። ወደ ባቲ ነው የሚሄደው። እንግዲህ አንድ አሱዚ ለራሱ ማያነሳ እቃ ነው ዛሬ ማሳያችሁ። በሁለት አሱዚ ነው የሚጫነው። መጅሊስ አላቸው 12 ሜትር። እሱንም አስገባላችኋለሁኝ። ቪዲዮውን እስከ መጨረሻው ድረስ ግን ላይክ እያደረጋችሁ የሚሰራን ሰው እንድታበረታቱ ፈልጋለሁኝ እና ብዙ ደግሞ አዳዲስ እቃዎችን አሁን የመጡ ቆንጆ የሚሰሩ እቃዎች አሉ። እነሱን ደግሞ ቪዲዮአችንን ገባ ብላችሁ ይሁ። ይሄ እንግዲህ የሰው ትዛዝ ስለሆነ ነው ማለት ነው። እንደ ሰው ፍላጎት ነው እኛ የምንሰራው። በነገራችን ላይ አንድ አማራጭ አዳዲስ እቃዎችንም አሁን የመጡትን እናሳያለን። ሰው ግን እንደ ምርጫው ነው ማለት ነው የሚወስደው። እና ውዶች እንግዲህ የዋጋ ነገር አይወራ። እንደዚህ አይነት እቃዎችን በነገራችን ላይ ብታስቀምጡ ምንም አይነት ኪሳራ የለውም ማለት ነው። ይሄ ቁም ሳጥን አሁን ወደ ላይ ቁመቱ 240 ነው። ቁመቱ 240 ነው። ውስጡ ስፋቱን እያያችሁት ነው። ከላይ የኮንፈርት አለ። የኮንፈርት ሳይኖር የታችኛው ብቻ ነው። በጣም ነው የተወደደው። አሁን እነዚህን ገዝታችሁ ብታስቀምጡ በቃ እቃ ገዝታችሁ እንዳስቀመጣችሁ ወርቅ ገዝታችሁ እንዳስቀመጣችሁ ቁጠሩት። ወርቅ ለራሱ በዚህ ልክ የተቀየረ አይመስለኝምና ስራው እስኪያስጠላን ድረስ ነው የደረስነው። ይቀንሳል ብለን ነበር ስንጠብቅ የነበረው። እንግዲህ ሀገር ጉዳይ ነው። ምንም ልናደርግ አልቻልንም። ቀጥታ ወደ ስራችን ገብተናል ማለት ነው። ማዘዝ ትችላላችሁ። ያዘዛችሁም ልጆች ደግሞ መታችሁ ያስተካከላችሁ እቃችሁን መጠየቅ ትችላላችሁ። ኢንሻአላህ ከዚህ በኋላ አንገናኝም። እኔም ያው በመውለዱ ምክንያት ምናምን ስራ ትንሽ አቁሜ ነው። እንዴት ነው አልተስማማኝም። ሙሽራ አልመሰልኩም አሁን እና ላይክ እያደረጋችሁ ተቀበሉኝ ሀባይብ። ይሄ አልጋ ደግሞ በጣም ቅልል ያለ ደስ የሚል እንደዚህ በፍልፍል የወጣ አልጋ ነው። ይሄ በራሱ ምንም አይነት ስፖንጅ የለውም። ደስ የሚለው ነገር ስፖንጅ የለውም። ብዙ ጊዜ በነገራችን ላይ ባለ ስፖንጆች ስንጠቀም በጥራት ካልተሰሩ በደንብ አድርገው ካልሰሩ ክፍተት ነገር ካለው በልበላ ውስጥ ላይ ይገባልና እንደ በልበላ ደግሞ ኢትዮጵያ ውስጥ ቤት ውስጥ የሚያስቸግር ነገር አላየሁም አይደል እንዴ ናሲር? እና ይሄን አልጋ እንደምትመለከቱት ሜትር ከ50 ነው። ሜትር ከ50 አልጋ ነው። ተመሳሳይ ነው አልጋቸውም። በጣም ነው የሚያምረው። እንደምትመለከቱት ዝንጣ አድርገን እንደ ፎቶ እንዳሳዩን ፎቶ ሰርተናል። እና ይሄ ቀለሙንስ እንዴት አያችሁት? አንድ አይነት ወጥ ቀለም ነው የሚፈልጉት። እንዲህ ዝንጉርጉር ያለ ቀለም አንፈልግም የተቀላቀለ ብለው በእነሱ ምርጫ ነው። ዝች ራስጌዋ ላይ ቢቀለቀል ሌላ አይነት እንትን ይሰጠው ነበረ ማለት ነው። ግን ፍላጎታቸው አንድ አይነት ነው። ደስ የሚል ነው። አይረብሽም። ከለሩም አለፈበት የሚባል አይደለም እና በጣም ነው እኛ ወደድነው። ኮመዲኖቸው ተለቅ ያለ ነው። ከኢንተርኔት ላይ አይተው ነው የላኩልን እነሱ። ያችኑ ደግሞ እንግዲህ ባለቤቴ ቁጭ አድርጎላቸዋል።
ይሄ አንደኛው ብረት ገብቶለታል። ለአልጋው አንደኛው ብረት ገብቶለታል። ከስር እንደምትመለከቱት ከላይ ቹቡድ አለው፣ ከስር ብረት ቱፖራል የሚባለው ብረት አንደኛው ብረት አለው ማለት ነው። ከላይ ደግሞ እንደምትመለከቱት ነው። ከዚህ ቀጥሎ ፍራሽ ሲደረግበት እንዴት እንደሚያምር ራሳችሁ ገምቱት ማለት ነው። ይሄ ቅድም እንዳልኳችሁ ተመሳሳይ ነው ከዛንኛው ጋር ተመሳሳይ ቁም ሳጥን ነው። ይሄ ቁም ሳጥን አሁን ላይ በ60 እና በ70 ሺህ ለራሱ የጠፋ ቁም ሳጥን ነውና በጣም ቆንጆ ነው። እንደዚህ አይነት እንግዲህ እስከዛሬ በስንት ሂሳብ ስትወስዱ እንደነበረ ሁላችሁም ታውቃላችሁና አላህ ሀገራችን ሰላም አድርጎ ያረጋጋልን። እንደዚህ አይነት እቃዎችን ግን ገዝታችሁ ማስቀመጥ ምንም አይቆጫችሁም ማለት ነው። ተሰባሪ ምናምን ስላልሆነ ቆንጆ ነው። ዋናው ነገር ስታሰሩ ጥራቱን አይታችሁ ማሰራት ነው። እችም ተመሳሳይ ኮስሞ ነች። መሀሏ 3 መሳቢያ አላት። እንደምትመለከቱት ዳርና ዳር በር ነው። በራቸው ለራሱ ሰፋ አድርገን ነው ፈለጉትን ነገር እንዲያስቀምጡበት ቁልፍ አድርገን እየሰራንላቸው ማለት ነው። እና ይሄንን ይመስላል። እዚህ ጋር ደግሞ የምትመለከቱት ቲቪ ስታንድ ነው። ቲቪ ስታንዱም እንደዚህ ተቀብቶላቸዋል። ብዙ ጊዜ ይሄ ጥቁርና ነጭ በመቀባት እንታወቃለን። አሁን ላይ ደግሞ እንደዚህ ቀብተንላቸዋል ማለት ነው። ሽሮ ከለር በዚህ በክችኑ አይነት ይሄ ደማቁ ሲልቨር ከለር ማለት ነው። እና እንደዚህ አድርገን አዘጋጅተንላቸዋል። እንደምትመለከቱት ይሄ እቃ በነገራችን ላይ ውጭ ላይ ቢሆንና ፀሐይ ቢወጣበት ምን ያህል እንደሚያምር ከዛ ለራሱ ፀሐይ ወደዚህ ሲያንጠባርቅ እያየሁት ነውና በጣም ነው የሚያምረው። ቅቡም ያምራል፣ ሁሉ ነገሩ ነው። እናንተስ እንዴት አያችሁት? ወደዳችሁት? እና መጅሊሴንም ከተመቸኝ እንግዲህ በደንብ ወደ ኋላ አስገባላችኋለሁ። ምንጣፍ አላቸው፣ መጅሊስ አላቸው። ይሄን ቃጭኜ እንግዲህ ጉዞ ወደ ባቲ ከተማ ልንሄድ ነው። ዛሬ ባቲዎችን መስያለሁ። አያችሁ በሺቲ ነው ያለሁት ለራሱ። እና እንግዲህ እንደዚህ ፏፏ ያለቃ ይሄንን ይመስላል ወዶቼ። እንግዲህ እስማኤል ፈርኒቸር ጋር ከመጣችሁ ጽድት ያለቃዎችን ታገኛላችሁ። ቻናላችንን አበረታቱን። በነገራችን ላይ ከዩቲዩብ በጣም ነው የጠፋሁት። ከዚህ በኋላ ግን ኢንሻአላህ ቀን በቀን እንመጣለን። የምትፈልጉትን ጥያቄ ኮሜንት ላይ መጠየቅ ትችላላችሁ። ኢንሻአላህ እንግዲህ እንደ አዲስ ሁሉን ነገር ምን ጀምረው ነው የሚሆነው። እናንተም አበረታቱን እላችኋለሁኝ። ለዛሬ ጄላችሁ የመጣሁት ቪዲዮ ይህንን ይመስላል። እኔ እዚህ ጋር ይበቃኛል። ባይ